ሰላም ሰላም ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ስሜ ወላንሳ ደንግሶ ይባላል። የሐዋሳ አንጾኪያ የሕይወት ብርሃን ቤተክርስቲያን መሪ መጋቢ ነኝ። ዛሬ ወደፊታችሁ የቀረብኩት የቤተክርስቲያናችንን የአምልኮ መርሃ ግብር ለማሳወቅ ነው። ወደ ዋና ጉዳይ ከመግባቴ በፊት ከእግዚአብሔር ቃል አንድ ክፍል አንብቤ የሚቀጥለውን እነግራችኋለሁ። ዘዳግም ምዕራፍ 13 ቁጥር 4 ላይ ያለውን የእግዚአብሔርን ቃል ሐሳብ አምላካችሁን እግዚአብሔርን ተከተሉ፣ እርሱንም ፍሩ፣ ትእዛዙንም ጠብቁ፣ ቃሉንም ስሙ፣ እርሱንም አምልኩ፣ ከእርሱም ጋር ተጣበቁ ይላል የእግዚአብሔር ቃል። ይህን የእግዚአብሔርን ቃል መነሻ በማድረግ ዛሬ የሐዋሳ አንጾኪያ የሕይወት ብርሃን ቤተክርስቲያን አባላትና ሌሎችም ወገኖች ለሆናችሁ በየሳምንቱ እሁድ ቀን በሚደረገው አምልኮ ፕሮግራም ላይ በ3 ሰዓት በመገኘት ከኛ ጋር ጌታን እንድታመልኩ እናሳስባለን። በዕለቱ ከቤተክርስቲያናችን አምልኮ መሪዎችና ከቤተክርስቲያናችን ላይት ባንድ ጋር በዝማሬና በቃል ጌታን ከፍ ከፍ የምናደርግ ስለሆነ ከኛ ጋር መታችሁ እንድትባረኩ ጥሪ እናቀርብላችኋለን። በተጨማሪም የተለያዩ አገልጋዮችን ከውጭ በመጋበዝ ስለምንገለገል የመጣችሁ ከአንጾኪያ የሕይወት ብርሃን ቤተክርስቲያን ጋር ጌታን እንድታመልኩ እናሳስባለን። የጌታ ቅዱሳን ዛሬ ወደፊታችሁ የቀረብኩት በዋናነት ዛሬ እንደምታወቀው በዓለማችን ላይ ሰዎች ከአምልኮ እየሸሹ በግል ስራቸው እየተጠመዱ የሚገኙበት ጊዜ ላይ ደርሰናል። ይህ ነገር ወደ ሀገራችንም መምጣቱ የማይካድ ሀቅ ነው። ውድ ወገኖች፣ ይህ ጌታን ከማምለክ ውጭ ሆነን የምንሰራው ስራ የትም ሊያደርሰን ስለማይችል የእግዚአብሔርን ሐሳብ ወይም ጌታን ማምለክ ተገቢያችን መሆኑን አውቀን የግል ስራችንን የግል ነገራችንን ከአምልኮ በኋላ ብናደርግና ጊዜያችንን ለአምልኮ እንድንሰጥ እላለሁ። የጌታ ጸጋና ሰላም ይብዛላችሁ። የእግዚአብሔር ሰላም ከሁላችሁ ጋር ይሁን። አምልኩት ጌታን። ሻሎም። ጌታ ከእናንተ ጋር ይሁን።